አይ ፍቅር እንግዲህ የማትገባበት ቦታ የለም ማለት ነው። ዳኒ እንድፈለጋ ሄዳ እንግዲህ እዛ ከኋላ በፍልጥ ባቡሬን መታችው ማለት ነው። ነገር ግን ያቺ ልጅ ደረሰችለት ማለት ነው። እንግዲህ ፍቅር መልስ ሰሪ እዚህ መጣሽ ሀሀ ያንቺን እጅ አለበት ማለት ነው እንዴ ሲላት እንግዲህ እኔ እዚህ ነገር ውስጥ የለውበትም ተው አለችው። ዶክተርም እንግዲህ የአደይ ፍቅር እንደዚህ እያንገላታው ይገኛል። ምስኪን ነፈር። አሁን ኢዩኤል ቁረጥ እንግዲህ ከዚህ በኋላ አደይ የዴቭ ሆናለች። በቃ ተስፋ ቁረጥ እያለ እንግዲህ እራሱን እያጽናና ይገኛል። ሳያት ደግሞ ያገረሽበታል። አሳዝኖኛል ማለት ነው። አይ ፍቅር የማይገባበት የለም እኮ ፍቅር ጎበዝ። ግን ደግሞ ያው አደይ የዴቭ ናት። ቀደም ብዬ በመጣ ኖሮ ምን አለበት አደይ የኔ ነበረች እያለ እንግዲህ ራሱን ያጽናናል። ፍቅር ለካ አንቺ ምዝች ውስጥ አለሽበት፣ እኔ ምን ውስጥም የለውም፣ እኔ ዳኒ ፍለጋ ነው የመጣሁት አለች። ከኋላው መታው ማለት ነው። ነገር ግን እንግዲህ እሷ ያደረገችው ጥረት አልተሳካላትም። እሷ ባቡሬን እዛ ጋር በፍልጥ መታው ዳኒን እጁን ፈታው። እንግዲህ ዳኒን ለማስመለጥ ነበረ። ግን ያቺ ልጅ ደርሳ እንግዲህ ስታስፈራራት ባቡሬም ቶሎ ነቃ። ጎበዝ ነው እንግዲህ ባቡሬ ዘሎ ተነሳና አንቅ አደረጋት። አንቺ ምን ትሰሪልሽ እዚህ ዳኒን ፍለጋ? ቆይ ለምንድን ነው ያስካቸው? ምን ይመለከትሻል አንቺን? ኦኬ ገባኝ። አሁን የለሊ ቤት ፋይል አንቺ ጋ ነው ያለው አይደለ ሲላት ተንተባተበች ማለት ነው። እንዴት አድርጋ ከነ ዳኒ ቤት እንደወሰደችው ባላውቅም ፍቅር እጅ ላይ ገብቷል ማለት ነው። እናም እንግዲህ ባቡሬ ልጅቱን እዚህ አንቺ ጠብቂያቸው እኔ መጣው ብሎ ወደ እነ ለሊ ቤት ሄደ። ሄዶም ለአደይ ነገራት። አደይ እንድታግዥኝ ይፈልጋለሁ። ፍቅር ጋር ሳይኖር አይቀርም ፋይሉ። ፍቅርም አለችበት ማለት ነው። አዎ እና ሄደሽ እንድትፈልጊ እፈልጋለሁ አላት። እንግዲህ ሮማንና አደይ ፈትሸው ምንም ነገር አላገኙም። የት እንደደበቀችው ግን እጇ ላይ ይዛው ነበር ያ የቤቱን ፋይል ማለት ነው። እንግዲህ አሹዬም ደግሞ የሮማን ፍቅር ምንም ሊገባት አልቻለም። ተወደዋለች ግን ልትቀበለው ፈቃደኛ አይደለችም። ያለፈውን ህይወቴን መድገም አልፈልግም፣ አሁን ፍቅር ብዬ ራሴን አላጃጅልም ብላ እንግዲህ እሱ ደግሞ በጣም ነው የሚወዳት። እንዳያችሁት ከሆነ ፍቅር በቃ ከዚህ በኋላ ድምፅሽን እንኳን መስማት አልፈልግም ሮማኔ፣ በቃ ዞር በይልኝ፣ ፍቅሬን የማትቀበይኝ ከሆነ የማትረጅኝ ከሆነ እኔ ከአንቺ ጋራ ምን አለፋኝ፣ ዞር በይልኝ እያለ እንግዲህ ራሱን እንትን እያለ ይገኛል ማለት ነው። እሷም ደግሞ እኔ አልፈልግም፣ ያሳለፍኩትን ህይወት ታውቅ የለም እንዴ? እንዴት ወደዛ ህይወት እንድመለስ ትገፋፋኛለህ? ሁሉም ሰው አንድ አይደለም ሮማኔ፣ እኔ ከልጅነት ጀምሮ ነው የምወድሽ፣ አንቺ ግን ልትረጅኝ ፈቃደኛ አይደለሽም ብሎ እንግዲህ ቤት ጥሎ ወጣ። መንገድ ላይ ቁጭ ብሎም እንግዲህ ዳይመንድ እያሾፈበት ነበረ። ኪንጎም ደግሞ አንተ እንዴት እንደዚህ ታደርጋለህ? ሲሆን ሁለታቸውን አንድ ላይ ታገናኛለህ እንጂ ጭራሽ እንደዚህ ታሾፍበታለህ እንዴ? ቆይ አንተ ፍቅር መቼ ነው የሚገባህ? እያለ እሱን እየተቆጣው ይገኛል ማለት ነው። ሮማኔም ደግሞ እንግዲህ ሩታ ተቆጣቸው። ለምንድን ነው ፍቅሩን የማትቀበዩ? ካይሆንም ቁርጡን ንገሪው። ግን ልጁ እንደዚህ አሳዝንሽም እንዴ? አንቺም እየወደድሽው ለምንድን ነው እውነታውን የምትደብቂው? ተወጂዋለሽ እኮ ፊትሽ ያስታውቃል። ከሌላ ሴት ጋር እንኳን ስታዩ እንዴት እንደምትሆኝ አታውቂም እንዴ? ግን ይሄ ነገር ጥሩ አይደለም ሮማኔ፣ ነገ ግፍ ይይዝሻል አለቻት ሩታ። ሩታም እንግዲህ በዶክተሩ ፍቅር ወዲያ ወዲህ ንፋስ እንዳመጣው እንትን እየተንገላታች ትገኛለች። እንግዲህ ተፈቃሪና አፍቃሪ አልተገናኘም። ዶክተር በአደይ ፍቅር ጦዟል። ፍቅር እች ማናት ደግሞ ሩታ ደግሞ በጣም ትወደዋለች፣ በጣም ታፈቅረዋለች። ግን እዚህ ጋር እንግዲህ እሱ ስታዩ ትደናበራለች። እውነታው ወይ አልተናገረች ማለት ነው። እሱ እንግዲህ አደይ ልታገባ ነው። ኢዩኤል ተስፋ ቁረጥ፣ ከዚህ በኋላ ምንም ቢመጣ ምንም አደይ ያንተ አይደለችም፣ ራስን አሳምን በቃ እያለ ብቻውን ያወራል ማለት ነው። አሳዘነኝ በእውነት። እንግዲህ ዴቭም ሊዱም አልመጣም ብለዋለች። ዴቭም ቤተሰቦቹ ብር አላኩልኝም ምናምን እያለ እንግዲህ ያለ ብር ነው እንደሚስት የሚያገባው መገን እኮ ነው ጎበዝ። ለማንኛውም እንግዲህ የአደይና የዴቭ ሰርግ ይደገሳል አይደገስም የሚለው ነገር እንግዲህ አላውቅም። ነገር ፍቅር እያለች የሚሆን አይመስለኝም። ያው ሆኖም ግን መደገሱ አይቀርም ይመስለኛል። እኔ እያለው ግን በህይወቴ ደስተኛ ሆና አትኖርም እያለች ነው። ለፊልሙ ነው እንጂ እኛን እኮ የሚያደርጉን እነሱ በጣም ነው ጓደኛ ማቾች ናቸው ማለት ነው። የተሰጣቸውን ካራክተር ነው እየሰሩ ያሉት።
እንግዲህ ፍቅር መለስ ሰሪ እዚህ መጣሽ ብሎ ባቡሬ አፋጥጣት ማለት ነው። እንዴ እኔ እየመጣሁት እዚህ ዳኔን ፍለጋ ነው እኮ እዚህ እንዳለን የተንዳዋክሽ አንቺ ከሱ ጋር ነው የምትሰሪው ብሎ እንግዲህ ባቡሬ ኮስተር ሲልባት፣ በነገራችን ላይ ፍቅር ድንጉጥ ናት። በጣም ነው የምትደነግጠው ሰው ሲጮውባት ማለት ነው። እና ከዛ በኋላ እኔ የማውቀው ነገር የለም እንዴ እኔ ምንም የማውቀው ነገር የለም ማለች። ለልዬም እንግዲህ እሳ ድረስ ሄዳ አንቺ መቼ ነው ከህይወቴ ውስጥ የምትወጪው? አንቺና ቤዛ የእህቴ ስም አትጥሪ፣ እህቴ ምን አረገችሽ? እያለ እንግዲህ ዳኒ ከዛ በኋላ ያ ገጀራው የሚባለውም እንግዲህ እሱም ወንጀለኛ ነው። ባቡሬ እንግዲህ ሁለታቸውንም ጠፍሮ አስቀምጧቸዋል። አሁን ቤዛን ከእስር ቤት ካላስወጣችሁ በስተቀር የቤቱን ፋይል መቼም አልሰጥም፣ ህልም ሆኖባችሁ ይቀራል። ለልዬ ደግሞ የቤዛ መፈታት ህልም ነው። መቼም ተገቢውን ቅጣቷን እስካላገኘች ድረስ መቼም ከዚህ ውስጥ እንድትወጣ አልፈቅድላትም አለች። እንግዲህ እርስ በራሳቸው ሊደማመጡ አልቻሉም። የትኛው እውነት የትኛው እንትን እንደሆነ ምንም። ሮማኒና አደይም እንግዲህ የፍቅርን መኝታ ፍላሹን ምንቅርቅር አድርገው ቢፈትሹም አላገኝም። ግን እሷ ይዛው ነበረ። ምናልባትም አልጋ ስር ጥላው ሊሆን ይችላል። እንግዲህ የሆነ ቦታ አስቀምጠዋለች። እናቷ ምንድን ነው ያልሽው ስትላት አሳይመንት ነው ብላ ዋሸች ማለት ነው። እናቷም ተቀብላ ግን ምን እንደሆነ አላየችውም ነበረ እውነት ለመናገር። እንግዲህ የለሊ ቤት ካርታ ይመለስ አይመለስ የሚለው ቤዛ ካልተፈታች በስተቀር መቼም አልሰጥም። መቼም ይሄንን የቤት ካርታ ህልም ሆኖባቸው ይቀራል እንጂ እህቴን እስካላስፈታቸው ድረስ እኔም አልሰጥም ብሎ እንግዲህ መደራደሪያ አርጎ ይዞታል ማለት ነው። ተደራደረበት። ገባችሁ? ማንም ሰው ቢሆን የራሱን ነው የሚያስቀድመው እና እሱም ደግሞ እኔ ያለ እህቴ እዚች ምድር ላይ ምንም ነኝ። ስለዚህ እህቴን ካስፈታችኋት ፋይሉ እኔ ጋ ነው ያለው ሁሉም ነገር። ስለዚህ እሰጣችኋለሁ። ይሄ ደግሞ ቃሌ ነው። አይ የምትሉ ከሆነ ግን አልሰጥም። በዚህ ከተስማማን የቤቱ ካርታ ፕላን ሁሉም እኔ ጋ ነው ያለው። ቆይ አንተ እንዴት ነው እቤቷ ገብተህ የወሰድከው? እሱ ሌላ ታሪክ ነው። አሁን ወደ ኋላ መመለስ አልፈልግም። አሁን እምላችሁን ካደረጋችሁ የቤታችሁን ካርታና ፋይል ታገኛለች ለሊ። አለበለዛ ግን የለም ማለት እሱ ሲያምር ይቀራል። እውነታውን ብቻ ስላመንክ አመሰግናለሁ። ወደ ሳይሆን በግድ ትመልሳለህ የቤቱን ካርታና ፋይል አለችው ማለት ነው። እንግዲህ ለምን ለህግ አሳልፈው እንዳልሰጡ ግራ ገብቶኛል። እንግዲህ ባቡሬ ጓደኛው ነው ይሄ ማን ነው ገጀራው የሚባለው። እንግዲህ ብዙ ነገር አብረው ሲሰሩ ቆይተዋል። ዛሬ ግን እንግዲህ እንደዚህ ሆነው አንተ እኔን ትክደኛለህ? ቆይ እንዴት ባቡሬ፣ እኔ እናንተ እኮ ብዙ ነገሮችን አሳልፈናል። ቆይ እንዴት ነው እንደዚህ የምታደርገው? እያለ እንግዲህ ገጀራው ያዙ ይልቀቁኝ እያለ በስራ ነው። እኔ ደግሞ ከዚህ ስራ ውስጥ ወጥቻለሁ። ምክንያቱም ወንጀል ስራ ካቆምኩ ጊዜና ዘመን የለኝም። አንተ ደግሞ እዚህ ውስጥ ተዘፍቀሃል። ዘላለምህን ሁሌም ይሄንን ነው የምትሰራው። አሁን አንተም እኮ እስር ቤቱ አፉን ከፍቶ እየጠበቀህ ነው። ምክንያቱም መድኃኒቱን ከየትና እንዴት እንደምታመጣ እያንዳንዱን ነገር ለፖሊስ ትናገራለህ። አይ የምትል ከሆነ ያው እርምጃቸውን ይወስዳሉ። ምን ትላለህ አለው ባቡሬ። እንደዛማ አታደርግም፣ አሳልፈህማ አትስጠኝም እያለ እንግዲህ እሱን አብረን የምናየው ይሆናል። ይኸውልህ ትሰማኛለህ ባቡሬ፣ እኔ የሰውን ልጅ እወዳለሁ፣ የሰውን ልጅም አከብራለሁ። ግን ደግሞ ይሄንን ስራዬን መቼም አልለቅም። ወደዚህ ስራ ለምን እንደገባው ታውቃለህ አይደለ? በዛች በተረገመች እናቴ ነው። እናቱን እንግዲህ እንደ ቆሻሻ ነው የሚሰድባት ማለት ነው። እናቴ ክፉ ናት፣ ለእኔ በጣም መጥፎ እናት ነች አለችኝ እያለ እንግዲህ እናቱን በአደባባይ እየሰደበ ይገኛል ማለት ነው። ለድራማው ቢሆንም እንግዲህ ባቡሬ እሱ የራሱ ጉዳይ ነው ብሎ ጥሎት ሄደ። እንግዲህ ለልዬም አንቺ መቼ ነው ከህይወቴ ውስጥ የምትወጪው? ምንድን ነው የምትፈልጊው? በዚህ ጋር ስልሽ በዛኛው ትመጫለሽ፣ በዚህ ስልሽ በዚህ። ቆይ ምንድን ነው የምትፈልጊው? እኔ ከአንቺ ምን ጉዳይ አለኝ? ከአንቺ ጋር ጉዳይ የለኝም ማለች ፍቅር። እና ከማን ነው ጉዳይሽ? ቆይ አንቺ ስጀምር እዚህ ምን ትሰሪያለሽ? አንቺ ራስሽ ምን ትሰሪያለሽ? እየተባባሉ እንግዲህ ሁላቸውም ተፋጠጡ። ያችን ልጅቱም እንግዲህ የቅምጥል ጓደኛ ወንድ ናት በነገራችን ላይ ልኮረኩምሽ እንዴ ስትላት፣ ተዋቸው ይደባደቡ፣ ሴቶች አይደሉም እንዴ? ሴት ለሴት እኮ አይጨካከኑም ወይም አይስማሙም።
ታቸው ይደባደቡ ይላል እንትና ባቡሬ ማነው ይሄ ገጀራው ሴት ልጅ አልወድም ይላል። እንግዲህ ሴት ልጆች ለእኔ ጠላቶቼ ናቸው። ስለዚህ ለሴት ልጅ አመለካከት የተቀየረ አመለካከት ነው ያለኝ። መቼም ለሴት ልጅ አላዝንም እያለ እንግዲህ እየፎከረ ይገኛል ማለት ነው። ባቡሬ እንግዲህ ያው ዞሮ ያው እንትና ማናት ለልዬ የቤቷን ካርታና ፕላን መቀበሉ አይቀርም። ምክንያቱም ዳኒ አሁን እንደዚህ ታስሮ የቤቱን ፋይል እህቴ ካልተለቀቀች አልሰጥም ብሏል። ስለዚህ ቀጥታ ፖሊስ አምጥተው ወደ ፖሊስ ጣቢያ ሲሄድ ወዶም ሳይሆን በግዱ የለልዬን የካርታውን ያገኛል ማለት ነው። ይመልስላታል። ከዛ በኋላ እነሱ ወንጀለኞች ናቸው፣ ተገቢውን ቅጣት ያገኛሉ ማለት ነው። በተለይ ቤዛ ብዙ ነገር አጥፍታለች። ብዙ ነገር ያን ጊዜ ፍቅርንና ዴቭን መርዛለች። ብቻ ብዙ ነገር አድርጋለች። እንደገና ለሊን እንደዛ አቅሏን አስታት ነበረ። ያ ሁሉ ተደምሮ እንግዲህ ከባድ ቅጣት ነው። እሷ ወንጀለኛ ናት። ለእያንዳንዱ ወንጀለኛዋ ቅጣት ማግኘት አለባት ማለት ነው። እንግዲህ እሷ ካልተፈታች ሲያምራችሁ ይቀራል። የቤትና ፋይልና ካርታችሁ የቤት ፕላኑ አንድም ነገር አልሰጣችሁም። ምክንያቱም እህቴን እስካላስፈታችሁ ድረስ ነገም ዛሬም የምላችሁ ነገር ቢኖር አልሰጥም እህቴን እስካላስፈታ ድረስ እደግመዋለሁ እያለ እንግዲህ በዛ እያስፈራራቸው ይገኛል። እነሱም ደግሞ ቤዛ ወንጀለኛ ናት፣ ተገቢውን ቅጣት ማግኘት አለባት። ስለዚህ ከእስር ቤት መቼም አትወጣም አለችው ማለት ነው። ቆይ ለምንድን ነው የማትሰሙት? አሰሙም እንዴ? እኔ እህቴ ለኔ ምን እንደምንም ትሆን አይመለከተኝም። ስለዚህ አሁን የምልህን ነገር ካደረግ የቤት ካርታህን ታገኛለህ። አይ የምትል ከሆነ ግን የቤት ካርታና ፕላኑ መቼም አልሰጥም ብሎ እንግዲህ እረፍ አለ ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ለልዬና ፍቅር ተፋጠጡ ማለት ነው። ፍቅር መጨረሻዋ ምን እንደሆነስ